ሰላም ኤሌክትሮኒክስ ቤተሰቦች፣ ዛሬ ላሳያቸው የፈለጉትን ፎርዋርድ ሪቨርስ ኮንትሮል ሲስተም ነው ወይም ኮንትሮል ሰርኪቱ ነው። ኮንትሮል ሰርኪቱ ደግሞ መጀመሪያ ላይ የሚጀምረው ሳፕላይ አለን። ሳፕላይ ደግሞ ከብሬከር አገኛለሁ ማለት ነው። ከብሬከር አውጥቼ እዚህ ጋር ፊውዝ ሊኖር ይችላል። ዛሬ እኔ ፊውዝ አልተጠቀምኩም። ቀጥታ ለማን ሰጠሁኝ? ለተርሚናል ኦቨርሎድ ሰጠው ማለት ነው። 95 አስገባው። ከ95 ያስገባሁትን ወደ 96 አስወጣሁና ለማን ሰጠው? ለስቶፕ ፑሽ በተናችን ወይም ኢመርጀንሲ ካለን ኢመርጀንሲ ለአንድ ሰጠው ወይም ለስቶፕ ፑሽ በተኔ አንድ ሰጠው ማለት ነው። ከአንድ ያስገባሁትን በሁለት ወጣሁና ለማን ሰጠው? ቀጥታ ለስታርት ፑሽ በተኔ ለፎርዋርድ የሰጠው ማለት ነው። ከሶስት እንደገና ሽንት አደረጉና ለማን ለፎርዋርድ ሪቨርስ ለፎርዋርድ ኮንታክተሬ ለማን ሰጠሁት? ለ13 ኖርማሊ ኦፕን ሰጠው ማለት ነው። ከዚህ ከኖርማሊ ኦፕን 13 ላይ ወይም 13 ላይ ወጣውና ለማን ሰጠው? ለሪቨርሱ ስታርት ፑሽ በተኔ 3 ሰጠው ማለት ነው። ከ3 የወጣሁት ለሪቨርሱ ኮንታክተር ኖርማሊ ኦፕን 13 ሰጠው ማለት ነው። በዚህ ሉፕ ጨረስኩ። ከዛ ወደ 14 ሄዳለሁ ማለት ነው። ወደ 4 ሄዳለሁ ማለት ነው። ከ4 ወጣሁና ይሄኛው የፎርዋርድ ስታርት ነው። ከፎርዋርድ ስታርት 4 ላይ የገባሁትን ወደ 14 ኖርማሊ ኦፕን ኮንታክተሪ ፎርዋርድ ኮንታክተሪ ሰጠው ማለት ነው። ከዚህ ያወጣሁትን ወደ ማን ሰጠው? ለኖርማሊ ክሎዝ ለሪቨርስ ኮንታክተሪ ማለት ነው። ኖርማሊ ክሎዝ ያ ማለት 21 ማለት ነው። ከ21 ያስገባሁትን በ22 አወጣውና ለማን ሰጠው? ለኤዋን ፎርዋርድ ሰጠው ማለት ነው። ኤዋን ፎርዋርድ ጨረስኩ። በዚህ ያለውን ጨረስኩኝ። ከዛ ለሪቨርሴ 4 ቁጥር ማለት ነው። ከሪቨርስ ስታርት ፑሽ በተለይ 4 ወጣውና ለ14 ሰጠው ማለት ነው። ለ14 ወጣውና ለማን ሰጠው? ለ21 ፎርዋርድ ሰጠው ማለት ነው። ለ21 ፎርዋርድ የሰጠሁትን በ22 ወጣውና ለማን ሰጠው? ለኤ1 ሪቨርስ ሰጠው ማለት ነው። ስለዚህ ይህን ጨረስኩኝ። ስለዚህ ማን ቀረኝ? ኒውትራል። ስለዚህ ኒውትራል ማግኘት ያለበት ኤቱ ነው። ኤቱ ሁለቱም ሽንት አደርጋለሁ። ኢንዲኬተር ላምፕን ካለኝ ልክ ኒውትራል ሳፕላይ ያለኝ ከዚህ ሰጥቼ ሽንት አድርጌ እሰጣለሁ ማለት ነው። ስለዚህ ይሄኛው ፓወር ኢንዲኬተር ነው። ይሄኛው ደግሞ ለፎርዋርዴ ኢንዲኬተር ነው። ይሄኛው ለሪቨርሴ ኢንዲኬተር ነው ማለት ነው። ስለዚህ አናላይዝ አደርጋለሁ። እንደገና ቼክ አደርጋለሁ። ቼክ አድርጌ ከጨረስኩኝ በኋላ ወደ ማን አደርጋለሁ? ፓወር ሰጣለሁ ማለት ነው። ፓወር ሰጥ ኢንዲኬተሯን አይቼ ከዛ ቼክ ማድረግ እችላለሁ ማለት ነው። አሁን ፓወር እዚህ ጋር ደርሷል ማለት ነው። ቀጥታ ፎርዋርዴ ኢነርጃይዝ እንዳደረግ ፎርዋርድ ስታርት ፑሽ በተኔን ስታርት አደርጋለሁ ማለት ነው። ማየት እንችላለን ማለት ነው። እዚህ የፎርዋርድ ኮንታክተሬ ኢነርጃይዝ ሆኗል። ኢንዲኬተሬም እየበራች ነው። ትክክል ነው ማለት ነው። ስቶፕ አደረግና ወደ ሪቨርስ ስታርት ፑሽ በተኔ ስታርት አደርጋለሁ ማለት ነው። ቴሌን ስታርት አደርጋለሁ ማለት ነው። ይችኛዋ ኢንዲኬተሯን መብራት አለባት። ይሄ ኢነርጃይዝ መሆን አለበት ማለት ነው። ስለዚህ ይሄን ይመስላል የዛሬ